በኢየሱስ ካመናችሁ በኋላ ስለመዳናችሁ ዋስትና አላችሁ። አምነ የጀመረው ከሆነ ክርስትና አምነንም ጨርሰው በመንፈስ ጀምራችሁ በስጋ ፍጹም አለመሆን ትጥራላችሁ አለ። በማመን የጀመራችሁትን ጽድቅና ቅድስና በስራ ትጨርሱታላችሁ ወይ ማለት ነው። በዛኛው ዘመን ጳውሎስ ሐሰተኛ ብሎ የሚላቸው የሕግ አስተማሪዎች ነው። በዚህኛው ዘመን ደግሞ እንደ ሐሰተኛ የሚቆጠሩት የጸጋ አስተማሪዎች ናቸው። ግሬስ ከተባለ ሐሰተኛ ነው የሚሉት። እግዚአብሔር በጸጋው የሚገባንን ሳይሆን የማይገባንን የሰጠን በእርሱ የሚያምን የዘላለም ሕይወት እንዲኖረው አንተኛ እንዲኖረው ብቻ ግን አይደለም ዋስትና ነው እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ በኢየሱስ ካመንክ በኋላ ልጠፋም ላጠፋም ትችላለህ ይባላል። እንዳንተ እንዲሁ ሚለው እኮ ምን መሰለህ? እንዲሁ ነው። እንዳይጠፋን ምን አመጣው ብራዘር? ብዙ የሚያጠፋ ነገር ስላለን እግዚአብሔር ጋር ያለን ግንኙነት በኮዝ ኤንድ ኢፌክት መርህ ሊመሰረት አይገባውም። እንደዛ ከታሰበ ኖዋን ከእግዚአብሔር ጋር ምንም አይነት ግንኙነት ሊመሰረት አይችልም። እግዚአብሔር የክስ ቻርጅ መስጠት ከጀመረ የማይከሰስ አንድ ሰው የለም። ከሊቀ ካህኑ ጀምሮ መሸታ ቤት እስካለው ዱርዬ ድረስ እያንዳንዱ የክስ ቻርጅ ይደርሰዋል። ይሄ ፀሐይ ወጥቶ የገባው እኛ መልካም ስለሆነ አይደለም። ወቅት ጠብቆ የተፈራረቀው ዝናብ የዘነበው እግዚአብሔር አምላክ ልጁን በጎልጎታ ላይ የገደለው ለጻድቃን ሳይሆን ለአመፀኞች ነው፣ ለኃጢአተኞች ነው። ሌዊ የሚባለው ቀረጥ ሰብሳቢ በቀረጥ መቀበያው ላይ ቁጭ ብሎ እጅ ከፍንጅ ነው አይቶ የጠራው። በጾም ጸሎት አይደለም የጠራው። ብዙዎቹን የጠራቸው ኩምብድና ነው፣ ከጨለማን የጠራቸው። እዛ የከተታቸው መቻል አይደለም አለመቻል ነው። አለመቻል ውስጥ ሆኖ የተጠራን ሰው ከተጠራ በኋላ አሁንም ቢሆን ሕይወት የሚቀጥለው በእግዚአብሔር ጸጋ ነው እንጂ በሱ መቻል አይደለም። የኛ መልካም ከጸጋው በታች ሊያጸድቀን አይችልም። የኛም መጥፎ ከጸጋው በታች በረከትን ሊቀማን አይችልም።